ታሜ በጣም ብዙ ሰው የሚወደው በቃ የሀገር ኩራት የሆነ ድምጻዊ ነበር። ሌሊት ደውሎ አዘፍኖኛል አንድ ጊዜ። ከዛ 50 ብር ሸለመኝ። ዳጊ በህይወት አስቸጋሪ ጊዜ የምትለው የትኛው ጊዜ ነበር? ፓፓ የሞተበት ጊዜ ነው። ታምረኛው ታምራት ደስታ የብዙዎች የፍቅራቸው አድማቂ አሟሟቱ ዛሬም ድረስ በቁጭት ያንገበግባል። በዛሬው ዝግጅታችን ወደ ኋላ ተመልሰን በአጭሩ የቀረውን ታምራት ደስታ እናስታውሰዋለን። ይህንን እንድናስታውስ ያደረገን ደግሞ የእሱን ፈለግ የተከተለው የአብራኩ ክፋይ ልጁ ዳግማዊ ታምራት ያን ጊዜ አሟሟቱን በቁጭት እያነሳ ፖድካስት ላይ ቀርቦ ሲያስታውስ ተመለከት። የታምረኛው ልጅ ዳግማዊ ታምራት ምን አለ? ስለ አሟሟቱ የተናገረውን እነግራችኋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ታምራት ደስታ በ90ዎቹ መጨረሻና በ2000ዎቹ መጀመሪያ የነበረውን የኢትዮጵያ ሙዚቃ አቅጣጫ የቀየረ ለስላሳና ጥልቅ ስሜት የሚቀሰቅሱ ዜማዎችን ንጉስ ነበር። ታምራት ደስታ የተወለደው በደቡብ ኢትዮጵያ በቀድሞው ሲዳሞ ክፍለ ሀገር ሲሆን ያደገው ግን በሻሸመኔ ነው። የሙዚቃ ህይወቱን የጀመረው በሻሸመኔና በሐዋሳ በሚገኙ ክለቦች ውስጥ በመጫወት ነበር። ወደ አዲስ አበባ ከመጣ በኋላ 1991 ዓ.ም ባወጣው ሐኪሜንሽ የተሰኘ የመጀመሪያ አልበሙ በአንድ ጀንበር የሙዚቃ ኮከብ ለመሆን በቅቷል። ታምራት በድምጽ በቀለምና በዜማ ምርጫው ፍቅርንና ናፍቆትን በመግለጽ ረገድ ተወዳዳሪ አልነበረውም። በተለይ ድምጹ በጣም ለስላሳና ልብ የሚነካ በመሆኑ ወጣቱ ትውልድ ዘንድ ትልቅ ተቀባይነት ነበረው። ጠዋት ሻይ እንጠጣለን ብሎኝ በዛው ቀረ የተወዳጁ ድምፃዊ ታምራት ደስታ ልጅ ዳግማዊ ከአባቱ ህልፈት በኋላ ያሳለፈውን የልብ ስብራት እና ያልተሰሙ ሚስጥሮችን ተናግሯል። ፖድካስት ላይ እንግዳ ሆኖ የቀረበው ወጣቱ ድምፃዊ ዳግማዊ ታምራት ደስታ በቁመናው፣ በስነ ምግባሩ፣ በአወራሩና በድምጹ አባቱን ቁልጭ አድርጎ በመምሰሉ ገና ከጅምሩ የተመልካችን ልብ በስሜት ታሙቋል። በዚህ ለየት ያለና ልብ የሚነካ ቆይታ ዳጊ ከአባቱ ጋር ያሳለፋቸውን የማይረሱ የልጅነት ትዝታዎች አንስቷል። ከነሱም መካከል ከዓመታት በፊት ታሜ ሌሊት ከስቱዲዮ ደውሎ ከእንቅልፍ አስነስቶ ካዘፈነው በኋላ በበነጋው የላከለትን የ50 ብር ሽልማት ዋነኛው ነው። ያኔ 50 ብሩ ለኔ ትልቅ ነገር ነበር። በመንገድ ላይ ያገኘነውን ሳምቡሳና ቺፕስ ስንበላበት አላልቃለን ሲል የልጅነት ፍቅራቸውን በፈገግታ አስታውሷል። ታሜ ልጆቹ በታዋቂነቱ ተመክተው ሳይሆን በራሳቸው እግር እንዲቆሙና ትትናን ተላብሰው እንዲያድጉ ያደረገ መልካም አባት እንደነበር አውግቷል። ነገር ግን የውይይቱ በጣም አሳዛኝና ልብ የሚነካው ክፍል ታምራት ደስታ ያረፈበትን ያንን ጥቁር ቀን ያሰበበት ወቅት ነበር። ዳጊ ያንን አስደንጋጭ ቀን ሲያስታውስ ሮብ ቀን ጠዋት ተገናኝተን ነበር። ትንሽ ጉሮሮውን አሞት ስለነበር ስትመለሱ ሻይ እንጠጣለን ተባብለን ወጣን። ነገር ግን ከሰዓት በኋላ ያላሰብነውና በፍጹም ያልጠበቅነው አስደንጋጭ ነገር ተከሰተ ብሏል። የታሜ ህልፈት በቤተሰቡም ሆነ በህዝብ ዘንድ ትልቅ የልብ ስብራት ቢፈጥርም እንደ አባትና እናቱ ነው ከጎናቸው የቆሙት የቅርብ ወዳጆቹን ውለታ በከፍተኛ ምስጋና አንስቷል። አሁን ላይ የአባቱን አሻራ ተከትሎ ወደ ሙዚቃው ዓለም የተቀላቀለው ዳግማዊ ይሁን እንዴና ንገርኝ የተሰኙ አዳዲስ ዘፈኖችን ለአድናቂዎቹ ያቀረበ ሲሆን አባቴ ዛሬ ቢኖርና የሰራውትን ውጤት ቢያይ እንዴት ደስ ባለው ነበር ሲል ቁጭቱን ገልጿል። በቆይታው ላይም የሁላችንን ልብ የሰረቁትን የአባቱን የማይረሱ ሙዚቃዎች ማለትም አልሄድም፣ ሰው መክሮሽና ከዛ ዘፈር ያሉትን ድንቅ ዜማዎች በራሱ አንደበት እያንጎራጎረ ተመልካቹን በትዝታ ማዕበል ውስጥ ከተዋል። በአሁኑ ወቅት ከጓደኛው ጋር በመሆን አዲስ የሙዚቃ አልበም ለማቅረብ በዝግጅት ላይ የሚገኘው ዳግማዊ ታምራት የታምራት ደስታን ድንቅ ስምና አሻራ በሙዚቃው ለማስቀጠል በትጋት እየሰራ ይገኛል። የታሜ ንጹህ ድምጽና መልካም አሻራ በልጁ ዳግማዊ ሕያው ሆኖ ለዘላለም ይኖራል። ፍቅርን እንደ ታምር ያጣፈጠልን ከያኒ ታምራት ደስታ ምንድነው ሐሳብ ሁሌ ጭንቀት፣ ወደድንም ጠላን መቼም አይቀርም ሞት፣ እስኪ እንደሰት ዛሬ እንጫወት ያለው ከያኒ አይቀርም ካለው ሞት ጋር ተጋፍጦ ከተለየን እነሆ 8 ዓመታት አልፈዋል። የሙያና የብዙ ነገር ተጋሪው ማዲንጎ አፈወርቅ አሟሟት እሱንም እንድናስታውሰው ያስገድደናል። ታምራት ደስታ እንደዋዛ ቶንሲል ልታከም ብሎ ሐኪም ቤት ገብቶ የሞቱ ዜና ብቻ እንደወጣ እናስታውሳለን። ፍቅርን እንደ ሰንደቅ ዓላማ በዘፈኖቹ ከፍ አድርጎ ሲያውለበልብ የነበረው የፍቅር ስንኮፎችን ቀናት መለያየት፣ ክብር፣ መረሳሳት መስሎ ሳይሆን ሆኖ ለዓመታት ሲያዜም የነበረው ከያኒ ከኢትዮጵያ የሙዚቃ አድባርና ከልጆቹ ብሎም ከባለቤቱ ተለይቶ ወደማይቀርበት ካዘገመ 8 ዓመታት ከነፉ። አጥቼሽ ከሚያመኝ ከሚነሳ የጤና የታባቱ ክብሬ እንዳልሽው ይሆና
ሲል የፍቅርን ግርማ ሞገስ ከዝናና ክብር አግዝፎ የነገረን እሱ ዛሬ የለም። ታምራት ደስታ የኢትዮጵያ ሙዚቃ ጣፋጭ ቅመም ሆኖ ሳይጠገብ በተልካሻ ህመም ዜና ረፍቱ ሚያዝያ 8 ቀን 2010 ዓ.ም መርዶ ሆኖ ተሰማ። የዛን ዕለት ብዙዎቻችን ለፍቅር ብለን አነባን። እየቆየ ይሄ የኪነጣም ፍቅርን ያረቀቀ ትዳሮችን ያደመቀ የጥንዶችን ግጭቶች በይቅርታ ጠግኖ ያስታረቀ ሸሞን ሟና ጠቢብ መሆኑን ገባን። ሐኪም የነሽ መድኃኒቴ ፈዋሽ የነሽ ኔኔቴ እያለ ያዝየመላት ፍቅሩ ገና መጎልመሱን ሲጀምራት ለመቀጨት ዋስትና ያልሆነችው ታሜ ከመለያየት ሌላ አማራጭ ስላልነበራቸው በሸጋ የፍቅር ሙዚቃዎች የተነሳ የሚሳሱለት አድናቂዎቹ ልብ ሰብሮ ተለይቷቸዋል። ምን አለ በይኝ ታያለሽ ለሰው ባይመስልም ያምራል ያብባል ፍቅራችን አንለያይም ቢልም አልቻለም፣ ቃሉን አልጠበቀም። እርሳት ይለኛል እንዲል ከያኔው ኢትዮጵያውያንም እንርሳው ብለው ሊረሱት እንዳልቻሉ አድርገው በየትዝታዎቻቸው በተቃቀፉ፣ በተሰሳሙ፣ በተቀጣጠሩ፣ በተለያዩባቸው አፍታዎች ሁሉ እኛ የልቦናን ውቅር የሚጎነትሉ አሳዛኝ ዘፈኖች ታትመውና ፍቅር ላይ ከትመው ያስታውሷቸዋል። ዛሬም ታምራት ደስታ በኢትዮጵያውያን አድናቂዎች ልብ ላይ ዙፋኑን እንደተከላለ ታምራት ትዝታ ነው፣ ታምራት ፍቅር ነው፣ ታምራት ይቅርታ ነው፣ ታምራት አምባ ነው፣ ታምራት ደስታ ነው። ታምራት ደስታ ቅድስት ሥላሴ የሚባለው ገዳም ወይም ካቴድራል ከሌላው የስምና ሙያ ተጋሪው ታምራት ሞላጎን በአንድ እጁ የድምፅ ማጉያውን እንደያዘ የድግሱን ታዳሚዎች በእጁ ወደ መድረኩ እየጋበዘ በተመጠነ ፈገግታ ውስጥ ሆኖ የሙዚቃ ፈሽታ ላይ ቆሞ እየተሞሸረ መስሎ አለ። ታምራት ሐውልትም ሆኖ በእግዚአብሔር ውሳኔ ፈጽሞ ተስማምቷል። ኃያሉን አምላክ እግዚአብሔር አይሰሳትም፣ ሁሉም በስራው ትክክል ነው ብሎታል። ታምራት ወትሮም የታባቱ ክብሬን ተየው ደህና በእንዳሻሽ እንዳልሽ ይሁና ምንም ካንቺ አይበልጥምና ከማጣሽ ይሁና ብሎ ፍቅርን ያከበረው ክቡር እግዚአብሔር አይሰሳትም ሁሉም በስራው ትክክል ነው ብሎ በተወለደው በ40ኛ ዓመቱ ይችን ማርና ሬት ዓለም ከተሰናበተ 8 ዓመት አሰነበተ። ታምራት ደስታ በተወዳጅ ዘፈኑ ሸኙ ይልሂድ በቃ እንደሚለው ተመልሶ ወደማይመጣበት እንደሄደ ቀርቷል። የዝግጅታችን ተከታታዮች እናንተስ ስለ ተወዳጁ ታምራት ደስታ ምን ሐሳብ አላችሁ? ሐሳብ አስተያየታችሁን አጋሩን። ቻናላችንን ላይክና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ ተመኘን።